በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለገናናው መልአክ ለቅዱስ ገብርኤል ወርኃዊ ክብረ በዓል በሰላም አደረሰን አደረሳችሁ። የሊቀ መላእክት ቅዱስ ገብርኤል በሁላችንም ላይ ትደርብን። ውድ የቻናላችን ቤተሰቦች ካላችሁ ከ24 ሰዓት ጊዜ በትምህርትም በስራም በተለያየም ቦታ ብትሆኑ ይህን የሊቀ መላእክት ቅዱስ ገብርኤል ድርሳንን ለጥቂት ደቂቃ በማዳመጥ ከመልአኩ ከቅዱስ ገብርኤል በረከቱና ረድኤቱን እንድትሳተፉ ስንል መልእክታችንን እናስተላልፋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በስልጣን በአገዛዝም አንድ የሚሆን እርሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊቱን ፍጻሜ የማይወሰን ኃጥአንና በደለኞችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፎችም ዝናብን የሚያዘንብ በአፍና በአንደበት ሁሉ ምስጋና የሚገባው ሰኔ 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ከሁላችን ጋር ትደር ለዘለዓለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሎን በሚባል ደብር የተሰራች አንዲት ቤተ ክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን ብዙ መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 19 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምር በውስጧ ተደረገ። በዚህች ቤተ ክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበር። ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድመው በዚህ ያውቁ ነበር። ይህ ምልክት በየዓመቱ እንደዚች ቀኑን ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን